ካሁን በኋላ ማናችሁ ማለት ነው አንዳችሁ ሄርሜላና አብርሃም ጋር ብትደርሱ ከኔ ጋር ነው ጸባችሁ። እየሰማኝ ነው። አንዳችሁ አንተም ጓደኞችህም ደግሞ ተሳስታችሁ የሩታ ልጅና ሩታ ጋር ብትደርሱ ለሚደርስባችሁ ነገር እንዳለ ተጠያቂ ይሄው እኔ ላይ አድርሰው አደርሰዋለሁ። እኔ ላይ አድርሰው ማንንም ሄርሜላ ላይ እንዳደረከው እኔ ላይ አድርገው። እኔ ደግሞ ስለፎከርክ ምንም ደግሞ ሰማኝ ሰምተኛል። ባይኔ ብለን የመጣኸው እኔ ደግሞ አይንህን አጠፋለሁ በሷ ከመጣህ ማለት ነው። ሰምተኛል አይደለ? በሩታ በልጇ ከመጣ አይንህን አጠፋለሁ እንጂ ምንም አታመጣም። እኔ ደግሞ ልንገርህ አብርሃም ላይና ሄርሜላ ላይ ከመጣ እኔ አንተን ደግሞ ማረግ አሳያለሁ። ሩታ ጋር እየሄዳችሁ የሩታን ስም እያነሳችሁ በተለያየ አቅጣጫ እሷን ለመጉዳትና ከህዝብ ለማራቅ የምታረጉበት መንገድ የማታቆሙ ከሆነ እሷን የማትተዋት ከሆነ እኛም እናንተ ልንተዋችሁ አንችልም። ሄርሜላ ምን ቀለቀላለሁ አፈላለሁ ካለች ያሁኑ ትንሽ ነው፣ ምንም አላደረግም። አንተ ይኸው ያደረሰች አርስና ከሄርሜላና ሲጀመር ከአብርሃም ህይወት ካሁን በኋላ ባትወጣ እገልሃለሁ። አንተ እኮ እገልሃለሁ። እኔ አንተ እጃ ተዞርበል ካሌ ቢሆን ልቀቀኛ እንዴ አንተን ማለት ነው። አንድ ነገር አንተም እዩ ሄርሜላን ማለት ነው አንድ ነገር ብታደርጓት እገልሃለሁ። ካንተም ከሱ ራስ አልወርድም። እሺ አንድ ነገር ጫፏ የሆነ ነገር ቢሆን ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ደህና እንደሆናችሁ ተስፋ አደርጋለሁ። እናንተ ያው ካለው ነባራዊ ሁኔታ ያው ብዙ ነገር እየተፈጠሩ ነው። አሁን ላይ ብዙ ነገር እየተደረጉ ነው። የማይሆን ነገር እየተፈጠረ ነው እና ያ ነገር እንዴት ነው የሚቆመው? እንዴት ነውስ ማቆም ያለብኝ እኔ ብቻዬ ማለት ነው? ምንም ለአንድ ሰው ስትጋፈጡ ለአንድ ሰው ደህንነት እኔ ሁሉም ሰላም ቢሆን ደስ ይለኛል። ሁላቸውም አንድ ቢሆኑ ደስ ይለኛል፣ ተስማምተው ቢኖሩ ማለት ነው። እኔ ሁልጊዜ ከሰላምና ከፍቅር ጎን ነኝ። ያው አንዳንዴ ምን አለ መሰላችሁ ይሄ የአንዳንድ ሰው ህይወት እየገባ የሚበጠብጠው ሰው ነው። ሰው ባይገባ መሀል ላይ ምናምን ማንም ሊበጠብጥ አይችልም። ያ ነገር ለምን አይጠፋም? ያ ነገር ለምን አይቆምም? በተለይ ደግሞ የፈረንጁና እዩ የሚባሉት በቀደም ሄርሜላን እንዴት እንዳረጓት እንዴት እንደመቷት በሴት ልጅ እንደዛ ይደረጋል። ፈረንጇውን እንዳለ ትላንትናውን እኔ ሆስፒታል ነበርኩ ሄርሜላን እዚህ ጋር እንዳለ ያነቀበት እንዳለ ጠባሳ ሆኗል። እንዴት እንደዛ ይደረጋል? ሴት ልጅ ናት አይደል? ሴት ልጅ ላይ እንዴት ይሰነዘራል? ይሄ ሁሉ ነገር ስታረግ ምን ሩታ ላይ የተደረገ ነገር አለ? እስኪ ማን ይሄና ለሩታ ላይ የሆነ ነገር አድርገዋል? እስኪ እንዲህ የሆነ ነገር ቀና ብሎ ማያት አለ ሩታን? እንዲህ ሴት ናት አይደል? ወንድ ቢሆን ግን እንደሌሎቹ ማስቀየም አላቀተንም። ብዙ ነገር የምናደርስባት ነገር የሚያደርሱባት ነገር ሊኖር ይችላል። ለምን እሷ መጥፎ ነገር ነው እየሰራች ያለችው? እንዴት እንደዛ አይነት ነገር ይደረጋል? ሴት ልጅ ናት አይደል? በሴት አቅም እንደዛ ማድረግ መብቷ ነው እኮ። ባልና ሚስት ሆነዋል ሄርሜላና አብርሃም። ስለዚህ መብቷ ነው እኮ የሱ መኪና ይዛ መንዳት። ምን አገባችሁ? ምን አናደዳችሁ? ሴት ልጅ ላይ ለምን እንደዛ እጅ ታነሳላችሁ? ማይደረግ ነገር ነው ያደረጋችሁት ሁለታችሁ ማለት ነው። እኔ አሁን ፈረንጁን እንደዛ እዩን እንደዛ በመታቸው ምን አይነት ስሜት ነው የሚሰማቸው? ወንድ ለወንድ እሺ ችግር የለም፣ ግን ሴት ለወንድ አይከብድም? ምን አይነት ጭንቅላት የሚኖራቸው ነው? እንዴት እንደዛ አይነት ነገር ይደረጋል? ሴት ልጅ ላይ እህት አላችሁ አይደል? እናንተ እህታችሁ ብትሆንስ ከሰው መኪና አውርዳችሁ ከባሏ መኪና አውርዳችሁ እንደዛ ማሰቃየት ማለት በጣም የሚያስጠላ ነገር ነው። ትላንትና አሁን እዩ ሲናገር አብርሃም ከመጣ በኋላ የኔ ፍቅር የኔም መጀመሪያ እንዳወራ መብቷ ነው እኮ ምን አገባ? የሚመለከተ ነገር አለ? ባሏ ነው አይደል ወይስ ተናዳሃል መኪና ስለነዳች? አንተም ግዛና ነዳ አቅም ካለ ምን አገባ? ምን ያናድዳል እንደዚህ? ሴት ልጅ እንደዛ እስከ መምታት እስከ ማሰቃየት ምን ማለት ነው እንደዛ? ትላንትና አሁን ፈረንጁ ላይ የተለቀቀው ቪዲዮ እንዴት እንደዛ አብርሃምን ልንጠይቀው ምናምን ያደረጋችሁትን አድርጋችሁ እንዴት ነው አይከብዳችሁም? በጣም የሚደብር ነገር ነው እኮ ልንጠይቀው እንሄዳለን። የኛ ቤት መልካም ሰዎች ጥሩ አትመስሉም? አሁን የሰራችሁትን ሰርታችሁ ወይስ ነገ ላይ እናንተ እሷ የደረሰባት ነገር እንዳይደርስባችሁ ነው? እኔ እጋፈጥላታለሁ እስከ መጨረሻው ማለት ነው። ዛሬ አሁን ቤተሰቦች ፈረንጁን ጠርቼዋለሁ። እስኪ እሷን እንዳደረጋት እኔ ላይ እስኪ አድርገው፣ እሷን እንዳወራት እኔን ያውራኝ፣ እንደዛ ማለት ነው። ማይሆን ነገር ነው እኮ እያደረገ ያለው አሁን ፈረንጁ። እሱም ሰው ሆኖ እንደዛ ማድረጉ እኔ ብቻው ትጠፈጥፈዋለች እዛች ጋር
አሁን እዛች ጋር ለሁለት ስለሆኑ ምናምን እንዴት እንደዛ አይነት ነገር ይደረጋል? ሴት ልጅ ላይ እንዴት እንደዛ አይነት ነገር ይደረጋል? ማይደረግ ነገር ነው እኮ። ትልልቅ ሰው ናችሁ እናንተ፣ ህፃን አይደላችሁም። ለነገር ይሁን ፈረንጁ ህፃን ነው እንበል፣ እዩ ህፃን ነው እንዴ? ተዋጥልም ትልቅ ሰው ነው አይደል እንዴ? ለምን እንደዛ አይነት ነገር ታደርጋላችሁ? መብቷ ነው። መኪና የፈለገችው መኪና አቅም ያለው ሰው ነው የሚቀያየረው አይደል እንዴ? የባሏን መኪና ገና ለገና ይዛ መጣች ብላችሁ ከመጀመሪያው ልታስቆሟት ነው? ምንም የሚገድባት ነገር አይደለችም ልጅቷ ማለት ነው። እስኪ እናንተ እሷ ላይ ያደረሳችሁት ነገር እኔ ላይ አድርሱት። አሁን እስኪ ወንድ ለወንድ እናንተ አውሩ። እናንተ ወንድ ከሆናችሁ ወንድ ላይ አውሩ እንዴ! በጣም የሚያስጠላ ነገር ነው እያደረጋችሁ ያላችሁት። በጣም የሚደብር ነገር እንዴ! በቃ የሰው ህይወት ለምን ትበጠብጣላችሁ? ለምን አትወጡ? ምን ያደርግላችኋል የሰው ህይወት ውስጥ መበጥበጥ እንዴ? በቃ ይቅርባችሁ እንዴ! እኔ አሁን ፈረንጁ ሲመጣ እንዴት እንደማስቀይመው እኔ ነኝ የማውቀው። የሆነ ነገር ትንሽ ካወራኝ አስቀይመዋለሁ። በቃ እንዴ! እንደዛ አይነት ነገር አይደረግም። በቃ ሴት ልጅ ናት አይደል እንዴ? ትልቅ ሰው ናችሁ እናንተ። ማይደረግ ነገር አታድርጉ። እስኪ ያው ፈረንጁ ጭራሽ ሰውም ሌላም ሰው ይዞልኝ ነው የመጣው። እሺ ያው እየመጡ ነው። እስኪ ለሁለት ሊመቱኝ ይሁን አላውቅም፣ ምን ሊያደርጉኝ እንደሆነ አላውቅም። እስኪ ካሌብ ተብዬውም አለ። እስኪ ሰላም ናችሁ? ሰላም ነው እንዴ? ፈረንጁ ብቻ ነበር የጠራው። ያው ካሌብ ማለት እኔ ማለት ካሌብ ማለት ካሌብ እና ፈረንጁ አይለያይም። በስም ራሱ አይለያይም። እኛ አንድ አድርገነዋል። ኧረ እባክህ አንድ አድርገነዋል። እኛ ምን ነው ደበረ? ለምን ይደብረኛል? አንድ ሰው አንድ ነው። እንግዲህ አንተን እንዳንቀላቀለ ፈረንጁ ነው፣ ካሌብ ነው። አይ ፍቅር ካለ አንድ ሰው ሁለት ሰው አንድ ነው። አንተ ግን ያው አንድ ሰው ነህ፣ ግን ሁለት ሰው ነው። ኧረ ሁለት ብቻ አይደለም 13 4 ነው። እሺ ይሄ ሰማይ ስባሪ የሚያዘው ቤት በኩል ያድራል። የሁሉ ነገር ስፖርት ቤት የለም እንዴ? እኔ የምልህ ከተማው ላይ ስፖርት ቤት ጠፍቷል። ስፖርት ቤት ኧረ ሞልቷል። እናንተ አታዩም። አቅም ስለሌላችሁ እኮ አታዩ። ገንዘባችሁ ይመካ። ገንዘብ ካላችሁ ሞልቷል። እኔ ያሳያችኋለሁ። ገንዘብ ምንድን ነው? ገንዘብ አይታላ። ገንዘብ ቢጠፋ እንኳን እኮ ሩጫ አለ መንገድ ላይ አትነሳም። የእናንተ አቅም ስለሌላችሁ ሩጫ ነው። እኛ ግን ስፖርት ቤት ውስጥ ነው። እሺ የት ነው አንተ እኔ አሳያችኋለሁ። ልብህ ነው የሚሰራው። አሁን እየሰማኝ ነው። ይኸውልህ እሱ በኋላ ታለምጣለህ። እኔ አንድ ነገር ልልህ ነው የመጣሁት። ፈረንጁ እየሰማኝ ከሆነ ማለት ነው። ትልቅ ሰው ነህ አይደል? ራስህን ታውቃለህ አይደል? አላውቅም። አይመስልም። ራስህን ታውቃለህ ወይ ብሎ መጠየቅ ምን አይነት ጥያቄ? ይኸውልህ እኔ ራስህን ታውቃለህ ያልኩበት መንገድ ትልቅ ሰው ነህ፣ ራስህን እንደ ትልቅ ሰው ነው አይደል የምታየው። የምታደርጋቸው ነገሮች ግን ማይሆን ላይ ሴት ልጅ ላይ እንዴት እጅህን ታነሳለህ አንተ? እኔ ሩታ ላይ እጄን ባነሳ ደስ ይላል? አትሞክረውም እኮ ሳይታሃል አይደል? አንተ ግን ሄርሜላ ላይ ሴት ናት፣ ምንም ብትበድል ራሱ ሴት ልጅ ላይ እጅ አይነሳም። ይኸውልህ ስለ ሄርሜላ ልታወራን ከመጣ አንተ አንድ ጥያቄ በጠየቅከን ቁጥር እኛ ደግሞ 1000 መልሶች ይዘንልን እንመጣለን። እንደፈለክ መልስልን፣ ችግር የለም። አሁን አንተ ሄርሜላን ለምነካችኋት ምናምን ልትል ከመጣ እኛ እንዳነካት ወይም ደግሞ እንዳንናገራት በራሳችን ብዙ መንገድ ሞከርን፣ ብዙ ነገር አደረግን። እሷን እኛ ባከበርናት ልክ እሷ ልታከብርን አልቻለችም። ያ ነገር ደግሞ የባሏን መኪና ይዛ ስለመጣች ነው የተናደዳችሁ። ስለ መኪና ነው ያወራኝ። አይ አይደለም፣ እናንተ ከመኪና ውስጥ አውጥታችሁ ምናምን መምጣት አይደለም። የአብርሃም መኪና የማን መኪና? አቅም አላት ልጅቷ፣ ማድረግ ትችላለች። የሆነ ነገር ስለ አቅም ላይ ነው፣ የጥቅሞች ላይ ነው። አቅም አላት ስለ ማድረግ ትችላለች። መኪናውን በሰብሩት የመግዛት አቅም አላት። እሺ ጆ፣ ምናልባት እሷ ምንም ልታድርግም አታድርግ፣ እውነት ለመናገር እኛ ምንም አይመለከታንም። እሷ የራሷ ነው። ነገር ግን አንድ ነገር ልነግርህ እፈልጋለሁ። ሄርሜላ ላይ ያ በሙሉ ነገር የደረሰው እነ ፈረንጁም እልፍ ብለው ያን ሊያደርጉ የቻሉበት ምክንያት አንድ ህፃን ልጅ የ3 ወርና የ4 ወር ህፃን ልጅ ወስዳ ሴት ልጅ ላይ እናት ላይ ጨክና እሷ ጋር ማስቀመጧ እንጂ እሷ ለምን 10,000 መኪና ትገላበጥም? እሱ የራሷ ነው፣ አይመለከታትም። ስለዚህ ይኸውልህ ስመኝ አስጨርሰኛ እንደ ትልቅ ሰው እናውራ። እነሱ ያ በሙሉ ነገር ያደረጉት ባገኛት እኔም ሌላ ነገር አደረግ ነበር በሰዓቱ። ለምን እንደሆነ ታውቃለህ?
እቺ ልጅ ለህፃን ልጅ ያልተመለሰች ለማንም አትመለስም። አስበልሃለሁ እጨነቅልሃለሁ ብላ ሰውን እየደለለች ያለች ሴት ልጅ በዚህ ልክ ተጨንቀህም መጥራትም ማውራትም ነበረብህ ብዬ አላስብም። ገባ? እኔ ደግሞ ላውራ። ይኸውልህ አንድ ልጅ ይኸውልህ አባት ካመጣው በኋላ ግዴታ ነው መንከባከብ አይደል? አባት ፈቅዶና ወዶ አንዴ ስማኝ፣ እኔ እያወራሁ አንተ አውርተን ያዳምጫለሁ አይደል? እኮ ስለ አስረዳሃለሁ ነው። ይኸውልህ ስማኝ፣ አንተ ስታወራ እኔ ጸጥ ብያለሁ። እንደ ትልቅ ሰው እናውራ ብለኸኛል አይደል? አንድ አባት ልጁን አመጣ፣ ተንከባከበች። ምን ጥፋት አለባት? እስኪ ይሄ ጥፋት ነው በለኝ አንተ። እስቲ ምን አይነት ተንከባከበ? አባት ወዶ እስካመጣ ድረስ መልስ ልትላችልም ይሄን አይደለም። ውሽሚትም ይኸውልህ ስማኝ፣ ሲጀመር አባት ወዶ አላመጣም። ሄርሜላ ራሷ ልጁን ይዘን ኃይለች ሄርሜላ እንጂ አብርሃም በራሱ ሄርሜላ እስኪ በዛም በዚህም ሆነ አንዴ እንደ ትልቅ ሰው ነው አንዴ በዛም በዚህም ሆነ ወዶ ሳይሆን ለግዱ እስር ቤት ሲገባ የእጁን ሲያገኝ መልሷል። ከየትም ከህግ እንደማያመልጥ ስለሚያውቅ ማለት የመለሰው ማለት ነው። ይኸውልህ እንደ ትልቅ ሰው እናውራ። ይኸውልህ ምን አለ መሰለህ ካሌብ፣ እንደ ትልቅ ሰው ስናወራ ምንም ይሁን ምንም መልሶላታል አይደል? ግን ያኔ ውሰደው ንፋሳና ፍሽ ልምጣ ምናምን ብለ ፈቅዳለት እንዲህ ጭራሽ ወተት ምናምን ልስጠው ምናምን ብላለች አይደል? ፈቅዳና ወዳኔ የሰጠችው አይደል? የዛኔ ታውቃለህ አይደል? ስለዚህ 2 ቀን 1 ቀን 6 ወር ሙሉ እሷ ጋር ነበር አይደል? 6 ወር ነው በመጀመሪያ። ሲቀጥል ደግሞ 6 ወር ሆኖታል። ካላወቅኩ አላወቅኩም። ስማኝ፣ አንድ ህፃን ልጅ ምናልባት ተምሬያለሁ ብለህ የምታስብ ከሆነ ትንሽ የሆነ ነገር ካወቅ አንድ ህፃን ልጅ የእናቱ ጡት ማግኘት ግዴታ አለበት። ገባ? ይሄ ህፃን ልጅ ሲቀጥል ደግሞ እናትነት ጠረን ፍቅር የሚባል ነገር በማቀፍ ብቻ የምትሰጠው የራሷ የሆነ ነገር አላት እናት። ገባ? ያን ነገር በ2 ቀን 3 ቀን ሙሉ ይሄ ልጅ እንዴ አንተ እንዴት ነው የምታስበው? ምን አለ መሰለህ ስማኝ፣ ይኸውልህ አሁን ይኸውልህ ፈረንጁ አሁን ወደ ሌላ በኩል ሳንሄድ አንተ ፈረንጁ ዝም በል። ይኸውልህ ምናምን አይደለም ያውራ ትሰማለህ፣ እየሰማኸኝ ነው? አንተ ዝም በል። ይኸውልህ የምትጠይቀው ነገር እንዳለ መልስ ይሰጣል። ይኸውልህ ፈረንጁ አሁን እንደ ትልቅ ሰው እናውራ። አንተን እኔ ጠፍጥፌ መሄድ እችላለሁ እዚህ ጋር፣ እየሰማኸኝ ነው? አንተ ነገርኩ በቃ ጠፍጥፌ መሄድ እችላለሁ እኔ እዚህ ጋር አንተን። እሺ ማንም ምንም አያመጣም። ለድሩሱ በድግማን መላፋት መደባደብ ይኸውልህ እንደፈለኩ አንተን መጠፍጠፍ እችላለሁ። እሺ እንደፈለኩ አንተን የማድረግ መብት አለኝ፣ ግዴታም አለኝ። እመጣለሁ እኔ እንደፈለኩ አንተን ማለት ነው። እየሰማኸኝ ነው? ሰው አቅም አለኝ ብለህ የምታስበው ይኸውልህ አንተ እኔ ጭራሽ አላዳምጥም። እኔ ደበደብኝ አንተን ይኸውልህ እሷ ላይ እንዲያመጣው መዝመር ልቀቀኝ። ምን ነው ጆ በንግግር ምን እንጂ እኮ ረፋ አትታገለኝ፣ አንተ አትታገለኝ። እየሰማኸኝ ነው? ከአሁን በኋላ ማናችሁ ማለት ነው አንዳችሁ ሄርሜላና አብርሃም ጋር ብትደርሱ ከኔ ጋር ነው ጸባችሁ። እየሰማኸኝ ነው? አንዳችሁ አንተም ጓደኞችህም ደግሞ ተሳስታችሁ የሩታ ልጅና ሩታ ጋር ብትደርሱ ለሚደርስባችሁ ነገር እንዳለ ተጠያቂ ይኸው እኔ ላይ አድርሰው አደርሰዋለሁ። እኔ ላይ አድርሰው ማንም ሄርሜላ ላይ እንዳደረከው እኔ ላይ አድርገው። ደግሞ ሰምተኛል። ይኸውልህ ሰው ይፈራኛል ምናምን እኮ ስማኝ፣ ይኸውልህ እኔ ጭራሽ አላዳምጥም እኮ እየሰማኸኝ ነው? ድንች ቢወፍር በሹካ ይነሳል። እኔ ባንተ አነሳለሁ። እኔ ስማኝ፣ ይኸውልህ እኔ ባንተን የፈለኩ ሰማን። እኔ ደግሞ ስለፎከርክ ምንም እሺ፣ እኔ ደግሞ ሰማኝ ሰምተኛል። ባይኔ ብለን የመጣኸው እኔ ደግሞ አይንህን አጠፋለሁ። በሷ ከመጣህ ማለት ነው። ሰምተኛል አይደለ? በሩታ በልጇ ከመጣህ አይንህን አጠፋለሁ እንጂ ምንም አታመጣም። እኔ ደግሞ ልንገርህ፣ እኔ ደግሞ አንተን እገልሃለሁ። እኔ አንተ ሩታ አብርሃም ላይና ሄርሜላ ላይ ከመጣ እኔ አንተን ደግሞ ማረግ አሳያለሁ። ይኸውልህ ይሄ አንተ ደግሞ ይኸውልህ ስማኝ እንዴ ስማኝ፣ ይኸውልህ መጀመሪያ ሰምተኛል አይደለ? ስማኝ፣ ይኸውልህ በአንዳንድ ብር ተገዝተን አይደለም እኛ ለሩታ እንደዚህ እኔ ደግሞ ለእውነት እሺ፣ አንተ ገለጠይቅ ጆ ለእውነት ባል የሰማል ሰርቃ ሄደች መብት ባል ከሄደ መብቱ ነው። ምን አትይዘው? ምን አገባ ስለ ሄርሜላ? አንድ ነገር ልጠይቅህ እንደ ትልቅ ሰው ባል ከተፋተናል 80 ቀደናል ካለ በኋላ ስለ ሄርሜላ ምን አገባችሁ እናንተ? ምን ይመለከታችሁ? እናንተ ናችሁ የደረሳችሁ። እስኪ ምን ይመለከታችሁ? አንተ መሰለኝ የደረስከው። እስኪ በምን ልጁን የሰረቃችሁ እናንተ እንጂ እናንተ አይደለም። ይኸውልህ እናት ፈቅዳ ነው የሰጠችው አይደል? አይመለከትም። ሄርሜላ ጋር ምን አደረሳችሁ? ምን አገባችሁ? ሄርሜላ ጋር መጨቃጨቅ ምናምን ትወዳለህ ነው? እየሰማኸኝ ነው? እስካሁን እየወረድኩ እኮ ብቻ አንዳንዴ እየሰማኸው ዝም ብለህ ብቻ መለፍለፍ አይደለም፣ መስማትም አለበት። እሺ ልስማችሁ። ይኸውልህ አሁን ሄርሜላ እንደዚህ ሆነች፣ አብርሃም እንደዚህ ሆነ፣ ምንም እኛ አይመለከተንም። ገባ? ለምን አብርሃም ምንም አይሆንም፣ ለምን አይንከባለልም? ያቺም ሄርሜላ ተብዬዋ የፈለገችው መሆን ትችላለች፣ እኛ ጉዳያችን አይደለም። ነገር ግን እኛና እናንተን የሚያገናኘን ሊያጣላንም የሚችለው ምንድነው? አልፋችሁ ስትመጡ አልፋችሁ መምጣት ምንድነው? ያለ ምክንያት ያለ ጉዳይ
ሩታ ጋር እየሄዳችሁ የሩታን ስም እያነሳችሁ በተለያየ አቅጣጫ እሷን ለመጉዳትና ከህዝብ ለማራቅ የምታረጉበት መንገድ የማታቆሙ ከሆነ እሷን የማትተዋት ከሆነ እኛም እናንተ ልንተዋችሁ አንችልም። ሲቀጥል ደግሞ ይኸውልህ እንዲህ ምንም ሰጣ ገባ መግባት አይጠበቅብንም። በቃ አንተ ሄርሜላ አትንኩብኝ ነው ያልካት። ሄርሜላም አብርሃም አለፋ ለአንድ ሰከንድ እስኪ ሩታ ጋር ትድረስና ሌላ ነገር ነው የሚፈጠረው። እኔ ደግሞ አንድ ነገር ነው ቶቶ ምንም አትነግረኝም። አንተ ነህ ትልቅ ሰው አይተሃል አይደል? እኔ ሰማሁ አይደል? ትልቅ ሰው ነህ አይደል? እንደ ትልቅ ሰው እናውራ። ይኸውልህ ስማኝ አንዴ አንተ ድሮ አባቶቻችን አለፉት። አንዴ ዝም በል። የአባቶቻችን ሙሾ አውራጅ ነው የሚመስሉት እኮ። ይኸውልህ ትሰማኛለህ? ሩታን በጣም ነው የምወዳት። በጣም አትወዳት ማታስመስል እንዳንተ እኔ በገንዘብ አልተገዛውም። እንዳንተ እኔ በገንዘብ እንደናንተ አልተገዛውም። ትሰማኛለህ? ይኸውልህ አትበል የማታደርገው ያኔ ይኸውልህ ስማኝ ያኔ በንጹህ ልባቸው ሲፋቀሩ ሲዋደዱ አብሬያቸው ነበርኩ አይደል? ግን እሷ ይኸውልህ ስማ አሁን ገንዘብ ገዛ ተቀየርክ። የሰው ልጅ ገንዘብ እስኪ ማን ገንዘብ እስኪ ንገረኝ። ማን ደግሞ ገንዘብ ህሊናችን በመጥፎ ነገር ሲቆሽሽ ለእውነት መከተል እውነት እንዳይገዛ ማድረግ እንችላለን። እስኪ ስሙኝ፣ እኔ ደስታ ለገንዘብ ቢገዛኝ እኔ የደስታን እውነት ለምን አወጣዋለሁ? የምን እውነት? ስለምን እውነት ነው? ስማኛ እሺ ንገረኝ። አንተ እኮ ከቡዜ ጋር አንተና አንተ ቆማችሁ ከቡዜ ጋር እንዳትመጣ ቤቷ ያላችሁ ሰው ናችሁ። ለደስታ ገንዘብ ሲያስቀርባችሁ አረ እንደዚህ በቃ ምን አስባላችሁ? ከቡዜ ጋር ያወራችሁት ለምን ትላላችሁ? የሰው ልጅ ማለት በቃ አይታ አፍቅሯት ነው አይመጣ። ስማኝ አንዴ አስጨርሰኝ። ማድረግ ያለበት በፍላጎትና በፈቃድ ነው። ስማኝ የአንድን ሰው እንትን ለማለት የአንድን ሰው ስሜት መጉዳት የለብንም። ሩታ አልፈለገችውም። ገባ? ስለዚህ ስላልፈለገችው ማለት ነው እንዲያስጨንቃትም እንዲጎዳትም ስለማንፈልግ ለልጇ ታስፈልጋለች። ለእናንተ ለአብርሃም ባታስፈልገው ለልጇ ታስፈልጋለች አይደል? ስማኝ ካስፈለገች ደግሞ የማያስፈልግ ሰው ቦታው የማይመለከተው ሰው መራቅ ካለበት መራቅ አለበት። ስለዚህ ግን ይኸውልህ በትህትና ደስታ እንዲህ ምንም አልነገራችሁም። አሁን ጓደኛችን ነው ወንድማችን ነው። ገባ? አሁን ካስወጣችሁት በኋላ ፍቅሩን ካበላሻችሁት በኋላ ወንድማችን ነው ጓደኛችን ከነ ልጅሽ ልቀበልሽ ሲላት እኮ እናንተ እዛች ጋር እንደ ቆሻሻ ነው ያመናጨቃችሁ። በቃ ሌላ ነገር አንተ ሌባ ለማታ እኔ ተፈጥፋለሁ። ይኸውልህ ፈረንጁ እኔን እጥፍጥፍ ነው ማድረግ እዚች ጋር አንተ እኔን እጠፈጥፋለሁ። እኔ እንደፈለኩ ትንሽ ስትነካ የሚደርስብህ ነገር ስለምን ሁሉ እንደፈለክ አደርጋለሁ። ማንም ምንም አያመጣብኝም። ማንም እኔን አያስረኝም። ጉልበት አታስብ ባባ። ይኸውልህ ስማኝ፣ ማንም እኔን አያስረኝም። እንደፈለኩ ተፈሩ ሰው አይፈሩ ይባላል። ነገርኩህ። ምን ሰው አይፈሩ? ሰው መፍራት አለበት። በነገራችን ላይ ጭንቅላትም ይደፈናል። በነገራችን ይኸውልህ እኔ አሁንም ቢሆን ያንተ ይሄ ዝም ብሎ ወሬዎች ልሰማ አይደለም የመጣሁት። አሁን ሄርሜላ አትንኳት፣ ሄርሜላን እና አብርሽን የሆነ ነገር አታድርጉ ምናምን እያልክ ነው አይደለ? እነሱ ጫፋችን አይድረሱ፣ እኛም አንደርስም። ይኸውልህ ሰምተኛል። ሄርሜላ ምን ቀለቀላለሁ አፈላለሁ ካለች ያሁኑ ትንሽ ነው፣ ምንም አላደረግም። አንተ ይኸው ያደረሰች አርስና ከሄርሜላና ሲጀመር ከአብርሃም ህይወት ካሁን በኋላ ባትወጣ እገልሃለሁ። አንተ እኮ እገልሃለሁ። አንተ እጃ ተዞርበል ሁለታችሁንም ሁለታችሁንም ነው አንድ ላይ መደባለቃችሁ። እየሰማኸኝ ነው? ይኸውልህ ስማኝ፣ ከእንግዲህ በኋላ ሄርሜላ ጫፏን ተነካትና ማለት ነው እገልሃለሁ። አንተ እሷን ያደረከው ማለት ነው አንተ ላይ ነው ማሳየህ እኮ ሳሳይ እያሳየው ነው እኮ አሁን። እሺ ሰምልቀቀው ነው አንተ አትታገለኝ። አንተ ምን ሆነህ ነው እኮ በንግግር ልቀቀኝ አንዴ። አንተን ማለት ነው አንድ ነገር አንተም እዩ ሩታ ሄርሜላን ማለት ነው አንድ ነገር ብታደርጓት እገልሃለሁ። ካንተም ከሱ ራስ አልወርድም። እሺ አንድ ነገር ጫፏ የሆነ ነገር ቢሆን ማለት ነው አንተ አሁን የፎከርከው ነገር አድርገውና እኔ አሁንም አደርጋለሁ። እየሰማኸኝ ነው? አሁንም አደርጋለሁ ነው የምትለፈው አንተ። ይኸውልህ አሁንም አደርጋለሁ። አሁንም አደርጋለሁ። እየሰማኸኝ ነው? ሰልሰኛል አይደል? ቆይ ዝም በለው። የፎከርከው ነገር አድርገውና አንተ ወንድ ነህ እና እኛ ማን እንደሆነን ሄርሜላ ማን እንደሆነች በደንብ አድርገን እናሳያለን። እኔ ደግሞ ይኸውልህ አትፎክር፣ ወንድ ልጅ ነህ። ፉከራ ድሮ የአባቶቻችን ጊዜ አይተሃል አይደል? ይኸውልህ ሰንጥል ቅድሚያ ይቀራል።